ተረትና ምሳሌ ነው የምጠይቅሽ እኔ ጀምራለሁ አንቺ ትጨርሻለሽ ከፍትፍቱ የቆጡን አውርድ ብላ የብብታን ጣል ሲሮጡ የታጠቁት ሲሮጡ ይፈታል ድር ቢያብር አንበሳ ያስር ጅብ ከሄደ ውሻ ጮሃል ውሻ በቀደደው ጅብ ይገባል 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ የሚሞት ሽማግሌ አይርገምህ የሚያድግ ልጅ አይጥላ እናቱን ገበያ ሄደችበትና እናቱ የሞተችበት አብሮ እኩል ያለቅሳል ላታመልጠኝ አታሩጣኝ ልጅ ይሮጣል እንጂ አባቱን አይቀጥም ሌባ ላመሉ ዳቦ ይለሳል ልጅ ለናቷ ምጥ አስተማረች ሁለት እግር አለኝ ተብሎ ለዛፍ አይወጣም አፍንጫ ሲመታ አይን ያለቅሳል ለአህያ ማሪ ጥማት ማር ሲበዛ መራል እጸድቅ ብዬ ባዝላት ተንጠልጥላ ቀረች ቀስ በቀስ እንቁላል በእግሩ መራመድ ጀመራል አልጠግባይ ይተፋድራል እንዲህ ልጠግብ በሬና አረርኩት መጠየቅ ያደርጋል ሳሊዞ ስርቆት እና ቂም ይዞ ጸሎት የጅብ ችኩል ቀንድ ይነክሳል የቸኮለች አፍሳ ለቀመት የፈሰሰ ውሃ አይተፈስም ያልተገላበጠ ያራል በሬ ሆይ ሳሩን አየህና ገደልን ሳታይ ተንጋለው ቢተፉ ተመለሱ ባሁ ግመል ሰርቆ አጎንብሶ ካህያ ጋር ያለች ጊደር ፈስተምራ ትመጣለች የማይመስል ነገር ለሚስት አትንገር ለተቀማጭ ሰማይ ቅርብ ያለ ባለቤቱ አይነድም እሳቱ አንበሳ ሲያረጅ ያዘመጫው ይሆናል አላዋቂ ሳሚ ንጥ ይለቀልቃል እሺ ይበልጣል ካሽ አትረፍ ያለው በሬ ቆዳው ከበሩ ይሆናል ማሽላ ያረረ ይስቃል የነ ቶሎ ቶሎ ቤት ግድግዳው ሰንበሌ 10 ያባረረ አንድ አይዝም ካንበሳ መንጋጋ ማና ወጣ ስጋ በደንባራ በቅሎ ቃጭል ተጨምሮ እንኳንስ ዘንቦብሽ እንጆም ጤዛነሽ ሳይቃጠል በቀጣለ አባይ ማደሪያ የለው ግንጅሩ ይዞራል ሰነፍረኛ ከሩቅ ይመለሳል የወጋ ቢረሳ የተወጋ ይረሳ በልጅ አመካኝቶ ይበላል አንጉቶ ፍየል ከመድረሷ ቅጠል መበጠሷ የመጨረሻው ነው እንዴ አህያ በወለደች ታርፋለች ባንድ ቀን ነው ይሄን ሁሉ ያጠናሽው አዎ ምን አይነት ጭንቅላት ነው እናት ልጆቹ እየመጡ ባንድ ቀን ይሉኛል ደህና ነሽ ደህና እንዴት ነሽ ደህና እሺ ያው ድምጽ ስጡ እየተባለ ነው እንዴት ነው ድምጽ የሚሰጠው በመጮ ወረዳና ዞን ልዩነታቸው ምንድነው ወረዳ ይወርዳል እሺ ዞንስ ያፋጫል ህግ ተርጓሚ ማለት ምን ማለት ነው ህግ በሌላ ቋንቋ ከተወራ የሚሰራ 1 ሚሊዮን ብር ብሰጥሽ ምን ትገዣለሽ አልፈልገውም ጣፋጭ ነገር ሲበዛ ጥሩ ነው መጥፎ ነው መጥፎ ስኳር ምን